በከተማችን ውስጥ ወንጌላውያን ነጋዴዎች በጋራ የሚሰበሰቡበት የሚጸልዩበት እንዲሁም ዘመኑን በሚመጥን የንግድ ስልጠናዎችን የሚወስዱበት ህብረት እንዳለ ያውቃሉ? ወንጌላውያን ነጋዴዎች ኔትወርክ ወይም ኢቢኤን ኢትዮጵያ ህጋዊ ፍቃድ አውጥቶ የሚንቀሳቀስ መንፈሳዊ ተቋም ነው። ይህም መንፈሳዊ ተቋም የተለያዩ ስራዎችን የሚሰራ ሲሆን በዋናነት ወንጌላውያን ነጋዴዎችን በእግዚአብሔር ቃል በማሰልጠን በንግዱ ስኬታማና ውጤታማ እንዲሆኑ የተለያዩ ስልጠናዎችን ያዘጋጃል። ከነዚህ መካከል በ2 ወር አንድ የሚደረገው ሄቨን ኦን ቢዝነስ ወይም የቁርስ የምክክር የጸሎት ፕሮግራማችን ዋናውና ተወዳጁ ነው። ታዲያ ላለፉት ዓመታት ይህ ፕሮግራም ብዙዎችን ተጠቃሚ ያደረገ ሲሆን ይህም የንግዱን መረባቸውን እንዲያሰፉ አስችሏቸዋል። ስለዚህ የፊታችን ዲሰምበር 20 ሄቨን ኦን ቢዝነስ ወይም የቁርስ የምክክር የጸሎት ፕሮግራማችን በማሪዮት ሆቴል የሚደረግ ይሆናል። ይህም ማለት ቅዳሜ ጠዋት 1 ሰዓት ተኩል የሚደረግ ሲሆን በዚህኛው ዙር የምናነሳቸው ሀሳቦች ባንኪንግና ፋይናንስ ለእድገታችን በሚል ርዕስ ይሆናል። በዕለቱ የባንክ ኃላፊዎች በቦታው ተገኝተው ወቅታዊ የንግድ ስርዓትና ባንኪንግ ጉዳዮች ላይ መግለጫና ስልጠና የሚሰጡ ይሆናል። ስለዚህ ይህም ፕሮግራም ለመሳተፍ ታች በማስቀምጥሎት ሊንክ ገብተው መመዝገብ ይችላሉ። እናመሰግናለን።